ፈቃዳቸው የተበላሸባቸው እንዲሁም በኮንትራት መጥተው ከኮንትራት ቤት ጠፍተው ለሚሰሩ እህት ወንድሞች ደስ የሚል ዜና ሰሞኑን እየሰማን ነው። እርግጥ ነው ትክክል ነው። ነገር ግን ማንን የሚመለከተው ነው ይህ ጉዳይ? አንዳንዴ በግርግር ይመቻል ለማደናገር የሚባል ነገር አለና እንዳትደናገሩ ረጋ ብላችሁ ስሙኝ። የሚመለከተው አንደኛ በኮንትራት ቤት በኮንትራት የሚሆን እዛ ሀገር ቪዛውን ገዝታችሁ መጣችሁ የሚሆን እዚህ ከገባችሁ በኋላ ከኮንትራት ቤት ጠፍታችሁ ስትጠፉ ግን መጀመሪያ እዛ ሀገር ስትገቡ ይዛችሁ የገባችሁበትን ፓስፖርት ከያዛችሁ ያ ፓስፖርት ድኩልያ ተመቶበታል። የዚህ ሀገር ስትገቡ የመጀመሪያ ስትገቡ የሚመታ ማህተም አለ ቦሌ ላይ መጣር ላይ እሱ የተመታበት እንዲሁም ኢጋማችሁን አብራችሁ ይዛችሁ ከሆነ የጠፋችሁት ወይንም የኢጋማውን ቁጥር ካወቃችሁት ወይም የኢጋማችሁ ኮፒ ካላችሁ ከዛ ውጭም እንደዚሁ በውጭ ምንሰራ ኢጋማችን ለተወሰነ ጊዜ ተበላሽብን ኢጋማችን እጃችን ላይ ይሆነና የመጀመሪያው ፓስፖርት እዛ ሀገር ስንገባ እጃችን ላይ ያለ ሰውን ብቻ ነው የሚመለከተው። ያ ካለ አዲስ ከፊል ታዘጋጁና መክተብ በሲጥ ነው። ምንም ግርግር ያስፈልገው። እንደዚህ እንትኖች የመብራት ምናምን እንደዚህ የውሃ በየመክተቡ የሚሰድዱ የሉም። ኢጋማ ሲታደስ የሰዳድ ቤት የሚሰሩ አዲሱን ከፊል ይዛችሁ ሄዳችሁ ወይንም አዲሱ ከፊል ያብሽር ቁጥሩ ነው የሚያስፈልጋችሁ። በዛ ገራም አለው የስንት አመት ከሆነ የዛ ሁሉ ውዝፍ ገራም አለ። ያንን ከፍላችሁ ወደ አዲሱ ከፊል ተናዙል ማድረግ ነው። አበቃ፣ ሌላ ነገር የለውም። ከዛ ውጪ በኡምራ በዚያራ ምናምን የመጣ ይሄን አይመለከትም። እንዳትሽወዱ። አሁን ለጊዜው አሁን ላይ ያለው እኔ ብዙ ማቃቸውን በዚህ ዙሪያ የሚሰሩ መረጃ ሰብስቤ ነው። ስለዚህ ከዚህ በፊት እዛ ሀገር ስትገቡ በኮንትራት ገብታችሁ ከኮንትራት ቤት ስትጠፉ ፓስፖርታችሁን ይዛችሁ የጠፋችሁ ወይም የፓስፖርታችሁና የጋማችሁን የጋማ ኮፒያችሁን የጋማ ቁጥራችሁን አብራችሁ ይዛችሁ የጠፋችሁ ልጆች ይሄ ቻንስ እንዳያመልጣችሁ ተጠቀሙበት ነው የምለው። መልካም እንግዲህ ለሁላችንም የተሻለ ነገር አላህ ያንጣልን። ነገር ግን በግርግር እንትን እንዳትሉ ወይንም አዲስ ፓስፖርት ላላችሁ ከዚህ በፊት በቪዛ ሳትገቡ ወይ በሌላ በባህር መተን እዚህ ፓስፖርት ያወጣን ሰዎች ይሄን አይመለከትም። እንዳትደናገሩ ረጋ ብላችሁ ሰከን ብላችሁ እስከዛሬ ተኑሩ። የለም ምን ችግር አለው? ረጋ ብሎ የጊዜ ገደብ የለውም። ለዚህ ያህል ጊዜ አልተባለም። ማስተካከል ትችላላችሁ ተብሎ ነው የተፈቀደው። በቅርብ የሚያስተካከሉ ልጆች ስላሉ አላህ ይወፍቃችሁ። ሰላሙን የመኖሪያ ፈቃድ ማንኛውም ጥያቄ በስልክ ያጀማ በኢቃማ ጉዳይ እንግዲህ አሁንም ግልጽ የሆነ መረጃ አዲስ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻ አዳምጡ። አንደኛ የምነግራችሁ ማንኛውም ጥያቄ በስልክ ቁጥር በዋትስአፕ እና በሜሴጅ አልመልስም። የምትፈልጉትን ጥያቄ በኮሜንት ጠይቁ፣ ይመልስላችኋለሁ። ልብ ብላችሁ አዳምጡ። ስራ ጀምሯል? አዎ ጀምሯል። ዛሬ ማስተካከል ትችላላችሁ። የተዘጋጃችሁ ሰዎች ፓስፖርት ያላችሁ፣ ከፊል ያላችሁ፣ ገንዘብ ያላችሁ ዛሬው ማስተካከል ትችላላችሁ። አንደኛ። ሁለተኛ መንግስት ምንድን ነው ከእናንተ የሚፈልገው? አንደኛ ቅጣት 1000 ሪያል። ሁለተኛ የነቀል ከፋላ የመጀመሪያ ከፊል የምትቀይሩ ከሆነ 2000 ሪያል ለመንግስት ይሰደዳል። ሁለተኛ ጊዜ ከሆነ 4000፣ ለሶስተኛ ከሆነ 6000። እንግዲህ ብዙዎቻችሁ እንደመጣችሁ በመጀመሪያ ከፊል ስለጠፋችሁ እናንተ የሚያስፈልገው 2000 ሪያል ነው የነቀል ከፋላ። በሶስተኛ የሚያስፈልገው ለምሳሌ እዚህ ሀገር ከጠፋችሁ 10 አመት ከሆነ በየአመቱ 600 ሪያል ኢቃማ የሚጀደድበት 6000 ሪያል መንግስት ከእናንተ ይፈልጋል። ወይም ደግሞ 5 አመት ቆይታችሁ ከሆነ 3000 በየአመቱ 4 አመትም ቆዩ 5ም 10ም ቆዩ 11ም ቆዩ በየአመቱ 600 ሪያል በአመቱ አባስታችሁ መክፈል ይጠበቅባችኋል። መንግስት ከእናንተ የሚፈልገው ይሄን ሶስቱ ብቻ ነው። የነቀል ከፋላ 1000 ሪያል ቅጣት። ይሄ ደግሞ በየአመቱ የኢቃማ ተጅዲድ የቆያችሁበትን አባስታችሁ መንግስት ይሄንን ነው ከእናንተ የሚፈልገው። ከዛ ውጭ ምንም ክፍያ የለው። እንዴት ነው የምንሰራ የሚባለው ጉዳይ ብዙዎቻችሁ የምትጠይቁ። ይሄ በጣም ቀላል ነው። አንደኛ የእናንተ ከፊል እሱ ማድረግ የሚችል ከሆነ በሲስተም በሙሳኒድ ገብቶ በኦንላይን ገብቶ እሱ ማስተካከል ይቻላል። ብር በካሽ ለማንም አትስጡም፣ አሰጡ።
አሰጡም። ሁሉ በሰራፋ በመንግስት ይሰደዳል ማለት ነው። መድፉ አልኩሚ ሁሉም ሰው በሰራፋ የሚጠቀሙ ሰዎች ያውቃሉ። ቆማችሁ መሰደድ ትችላላችሁ። መንግስት የሚያስፈልገውን ነገር ትሰድዳላችሁ። በካሽ ለሰው የሚሰጡ ደላላ በመሀል የምታስገቡበት ምንም ምክንያት የለም። መክተቦች ከፈለጋችሁ ከፊል ደግሞ ራሱ የማያስተካከል ከሆነ መክተቦች ደግሞ በጣም ትንሽ ብር ይወስዳሉ። ጅዳውኑ ሪያዱኑ የግድ መክተብ ራሱ በአካል መሄድ አይጠበቅባቸው። ምክንያቱም አንደኛ ብሩ የሚከፈለው በሰራፋ ወደ መንግስት ነው። መንግስት ካልተቀበለ ችግር ካለበት ክስ ካለበት ምንም መሰደድ የማይፈልግ ከሆነ በተሰረፈው በተሰደደው ሰራፋ ስትርጃ ይደረጋል። ብሩ ጠቅላላ አንድ ብር ሳይቀር በ24 ሰዓት ውስጥ ይመለሳል። ሲስተሙ እንደዛ ነው እንጂ ተሰድዶ በዛም አይቀርም። በ24 ሰዓት ውስጥ ይመለሳል ማለት ነው ስትርጃ ተደርጎ። መክተቦች ደግሞ ስንት ብር ይፈልጋሉ? እንደ መክተቡ 200 የሚጠይቃለ፣ 300 የሚጠይቅ፣ 400 የሚጠይቃለ፣ 500 የሚጠይቃለ የመክተቡ ሁኔታ። ስለዚህ እናንተ የግድ በአካል ራሱ መክተብ መሄድ አይጠበቅባችሁም። ከከፊል ጋር ተነጋግራችሁ ያ ከፊል በራሱ ሰራፋ ብሩን የመንግስት የሚያስፈልገውን ሁሉ ከሰደደ በኋላ መክተብ ደውላችሁ ኢቃማ ቁጥራችሁን ልካችሁ በዋትሳፕ መለዋወጥ ትችላላችሁ። መክተብ የት እናገኛለን የሚለው ደግሞ አለ። ቲክቶክ ላይ ገብታችሁ መክተብ ክድማትን አም የሚለውን ሰርች አድርጎ ብዙ መክተቦች ይመጣሉ። ደማሚውን፣ ሪያዲውን፣ ጅዳውን ምንም በአካል መሄድ አይጠበቅባችሁም። የኢቃማችሁን ቁጥር ትልካላችሁ። ያለውን ነገር ያስተካክላል። ብር ይሰደዳል። ከዛ አልቋል ሲባል የእናንተ ከፊል ሄዶ ፕሪንት አድርጎ ይወስዳል ማለት ነው። ኢቃማ ገብቷችኋል አይደል? ጀዋዛት መሄድ ምናምን አያስፈልግም። ምናልባት ሲስተሙ የማይከፍት ከሆነ የእናንተ ሲስተም እምቢ ያለ ከሆነ ክስ ምናልባት ሊኖርባችሁ ይችላል። ያ ክስ ደግሞ የሚታወቀው መክተበል አመል ወይም ጀዋዛት በመሄድ ነው። ማንም ሰው ሊያውቅ አይችልም። ሲስተሙ የመንግስት ሴኩሪቲ ስለሆነ መንግስት እጅ ስለሆነ ክስ ያለበት ሰው ላይቀበል ይችላል። ክስ አለብን የምትሉ ከሆነ በዛ ጉዳይ ማረጋገጥ ይቻላል ማለት ነው። ስለዚህ መረጃውን ይሄን ሁሉም ሼር፣ ላይክ፣ ሪፖስት አድርጉ። ብዙዎቻችሁ በውስጥ ደግሞ እኔ ሊበላ ወይም ደግሞ ማን ይብላኝ የምትሉ አሉ። እንትናችሁን ሳይ ለምሳሌ ጥያቄያችሁን ሰው ይሄ አንዳንድ ጊዜ ሳየው ደላላ አይደለም ጥፋት። አሁን ሰው በላኝ የምትሉ ሰዎች ራሳችሁ ነው የምትጋብዙ። እኔ እንዳውያው ትላለች መሰላችሁ ፓስፖርት የለኝም እቃ የለኝ ግን እርዳኝ፣ የፈለገ ነገር ይሁን እኔ እከፍላለሁ እርዳኝ። አሁን በምን መልኩ ነው? እሺ አሁን ሌባ ቢሆን እሺ በቃ እረዳሻለሁ ይሄን ብር ላክ ብሎ መቀበል ነው። በቃ አለቀ ማለት ነው። እንደዚህ አይነት የምታደርጉ ሰዎች ተጠንቀቁ። በስርዓት አንድ ነገር መስራት የምትፈልጉ ከሆነ በስርዓት ስሩ። ሰላም አለይኩም።